ነቢይነት አሁን በዚህ ዘመን አለ የለም የሚል አንድና አንድ ጥያቄ ወይም አለ ወይም የለም እንድትል ነው የምፈልገው የሚል ነው። በእኔ ትእዛዝ ቢሆን ነው ምን ችግር አለው? ቃል ብቻ ተናግሬ አጠፋው ነበር። ይሄን ግን አይቻልም። ቃል ብቻ ተናግሮ ማጥፋት የሚችለው ዝም ስላለ እና ዝም ብላ ቃል ብቻ የሚል ጥያቄ ይከብዳል። ሁለት ጥቅሶች አነብላችኋለሁ በቃል የነቢያት አገልግሎት እስከምን እንደነበረ ደግሜ እላችኋለሁ። አንደኛ የማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ ኦሪት ወነቢያት ተነበዩ እስከነ ዮሐንስ ተነበዩ፣ ነቢያትና ኦሪት ወይም ሕጉ እስከ ዮሐንስ ተነገሩ ወይም ተናገሩ ይላል። እስከማን አለ? ንገሩኛ፣ እስከማን? የማቴዎስ ወንጌል ምዕራፍ 11 ቁጥር 12 እስከ ዮሐንስ አለ። ነቢይነት መነሻለው መድረሻም ነበረው። እስከ ዮሐንስ አለ። ዮሐንስ መጥምቁ ዮሐንስ ነው። የዘካርያስ ልጅ የኤልሳቤጥ ልጅ ኢየሱስ ክርስቶስን ያጠመቀው ዮሐንስ ነው። እስከሱ ድረስ ተናገሩ ነው የሚለው። ዮሐንስ የሐዲስ ኪዳን መግቢያ የብሉይ ኪዳን መጨረሻ ድንበር ነው። ስለዚህ እሱ ያጠመቀው ዮሐንስ እኔ የእግሩን ጫማ እነካ እሸከም ዘንድ የማይገባኝ ብሎ የመሰከረለት በውሃና በመንፈስ ቅዱስ የሚያጠምቀው መድኃኔዓለም ኢየሱስ ክርስቶስ ከተገለጠ በኋላ የነቢያትና የሕጉ አገልግሎት ዮሐንስ ላይ አቆመ። ይሄ ማለት ግን ጠዋትም ተናግሬዋለሁ፣ ብሉይ ኪዳን ዋጋ የለውም የሚያስብል አይደለም። ነቢይነት ግን እዚያው ጋር አቁሟል። ወንጌልን ጥሰው የወንጌልን ድንበር አፍርሰው የመጡ ሰዎች ካልሆኑ በስተቀር ከወንጌልም ወንጌል የራሱ የኢየሱስ ክርስቶስ ቃል ነው። ነቢያትና ሕጉ እስከ ዮሐንስ ድረስ ነው። ዮሐንስ የነቢያት መደምደሚያ ነው። ይሄ ማለት ግን ጠዋትም ብየዋለሁ፣ አሁንም እደግምላችኋለሁ፣ አንድ ሐዋርያ የነቢይነት ጸጋ በውስጡ ይኖራል። ግን ነቢይ ነኝ ብሎ ራሱን እንደ ነቢይ የሚሾም ካለ እሱ የወንጌል ጸር የወንጌል ጠላት ነው። ሌላው በቅዱስ ዮሐንስ ወንጌል በቅዱስ ሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ ተመሳሳይ ቃል አለ። ይሄውም ትንሽ የማብራሪያ ቃል ስለሚጨምር ነው እንጂ አንድ ነው። ነቢያትና ሕጉ እስከ ዮሐንስ ነበሩ ነው የሚለው። ነበሩ ነቢያትና ሕጉ እስከ ማን ነበሩ አለ? ንገሩኝ እስኪ። እስከ ዮሐንስ ነበሩ ነው የሚለው። ነበሩ የሚለውን የጌታ ቃል ጥለው እዚህ ሰፈር የሚያውደለድሉት ከየት ነው የመጡ? በቃ ልኩ ድንበሩ በመጽሐፍ ቅዱስ ተዘግቷል። ሄሬኔዎስ የተባለ የቤተ ክርስቲያናችን ሊቅ ይህንን ቃል ሲያብራራ ደግሞ ኦሪት ወነቢያት ሰበኩ በክርስቶስ ክርስቶስሃ እንደማለት ነው። ሄሬኔዎስ እሱ ምን ይላል? ኦሪት እና ነቢያት እስከ ክርስቶስ ክርስቶስን ሰበኩ ይላል። እስከ ማን አለ? ማንን ሰበኩ አለ? ታዲያ ይመጣል ይወርዳል ይወለዳል ያሉት ነቢያት ከወረደ ከተወለደ በኋላ ወረደ ተወለደ ብለው ሐዋርያ ይሆናሉ እንጂ ሌላ ምንድነው? እዛ ወደ ኋላ መመለስ። እነዛ ጨርሰዋል። ትንቢታቸውን ያልጨረሱ የቢዝነስ ትንቢት ያላቸው ግን ሌሎቹ ይቀጥላሉ። እውነቱ ይሄ ነው። ስለዚህ በሄሬኔዎስ ትርጓሜ በጌታችን በኢየሱስ ክርስቶስ ትምህርት መሰረት ነቢይነት ዮሐንስ ላይ ያልቋል ማለት ነው። ራሱን ችሎ ማን ላይ ያልቋል አልኳችሁ? ዮሐንስ መጥምቅ። ይህን እንደዚህ ከጨረስን ባጭሩ ሌሎችንም ሐሳቦች ለማንሳት እንዲረዳን እስኪ ወደ እንግዲህ የመጨረሻ ወደ ነው ሐሳብ ላምራ። አገልግሎ ፈውሱን በተመለከተ እንዲያው በመጽሐፍ ቅዱስ የነበሩ ሐዋርያት ፈውሰዋል። ለንጽጽር እስኪ እናምጣ ንጽጽሩን። በዚህ ዘመን እንፈውሳለን የሚሉ ብዙ ናቸው። ያልታመመ የሚፈውሱ፣ የታመመ የሚገሉ። ተመልከቱ። ያልታመመ ምን የሚሉ አልኳችሁ? አይደለም ያልታመመ
ያልታመመ ይፈወሳል እንዴ? ፈወስን ይላሉ። የታመመ የሚገሉ ያልታመመ የሚፈውሱ። ፈውስ የሚገባው ጤነኛው ነው ህመምተኛው? ህመምተኛውን አድነው የማያውቁ ሊያደርጉትም አይችሉ በምንም ተአምር። በሁለት ነገር ግን አሰራን ይላሉ። አንደኛ በአጋንንት መንፈስ። ይሄ ሊሆን ይችላል። በነገራችን ላይ በዚህ በሐዋርያት ሥራ ሲሞን የተባለ ሰው ነበረ። ሲሞን ስምዖን አይደለም ያልኳችሁ። ማን አልኳችሁ? ሲሞን ይባላል። ጠንቋይ ነው፣ አስማተኛ ነው። ከነ ቅዱስ ጴጥሮስ ጋር ተከራከረ። እኔ ነኝ የምበልጥ እናንተ ናችሁ ብሎ። ታውቁታላችሁ፣ መንፈስ ቅዱስን ሊገዛ የፈለገ ነው በብር። እሱ በነ ጴጥሮስ ዘመን ስለነበረ ዋጋውን አገኘ። እነዚህ ግን አሉ፣ ዋጋቸው ገና ነው። ሲሞን ምን አደረገ መሰላችሁ? አሁን ስለ ሐሰተኛ ነገር ልነግራችሁ ፈልጌ ነው። በአስማት ስለሚከናወኑ ነገሮች ልነግራችሁ ፈልጌ ነው። ባጭሩ ሲሞን እኔ የማደርገው ተአምር ነው የሚበልጥ ብሎ ህዝብ ሰበሰበ። ጴጥሮስን እኔ እበልጠዋለሁ፣ እኔ የማደርገውን ጴጥሮስ ሊያደርገው አይችልም ብሎ ሰበሰበ ህዝብ። እሺ ምን ይሁን ምን ይሁን? በሬ መጣ፣ ትልቅ ፊጋ በሬ። ሲሞን ጴጥሮስን ሊያሳፍር ምን አደረገ? የኔ መንፈስ ነው የሚበልጥ፣ የኔ አሰራር ነው የሚበልጥ ብሎ በሬውን እንዳክርማ ለሁለት ሰነጠቀው ይላል ትርጓሜ ታሪካችን። በሬውን ለሁለት ከፈለው። ቅዱስ ጴጥሮስ ደግሞ ምን አደረገ? በሬውን ለሁለት የተሰነጠቀውን በሬ ወደ ቀደመ ጤንነቱ ህይወቱ መለሰና ሲሞንን እንደ ሰው ሲሞን ሲሞን ብለህ ጠርተህ ወደ እኔ አምጣው አለው። መጀመሪያ ልንገራችሁ፣ በሬውን ለሁለት ሲከፍለው ሲሰነጥቀው ሲሞን የተባለው አስማተኛ በለው ጴጥሮስን ስንከተል የነበር በስተት ነው፣ ኧረ ይሄ የሚገርም ሰው ነው ብለው በቅዱስ ጴጥሮስ ጥላ ስር የነበሩ በሙሉ ተገልብጠው ወደ ሲሞን ሄዱ። ከዛ ቅዱስ ጴጥሮስ ደግሞ በሬውን በጤና ቆይቶ በልበሰው ቃል ጠርተህ አምጣው ሲለው የለም ሲሞን አታሎናል አሉና እንደገና ደግሞ ወደ ቅዱስ ጴጥሮስ መጡ። ተመላላሾች አላችሁ፣ ትታዩኛላችሁ። ሊጨምር እንዴ? መቼስ ምን ያንሰኛል ብለስ እንደዚህ አይነት ተአምራት። ይሄ ብቻ አይደለም። በማቴዎስ ወንጌል ምዕራፍ 21 ላይ ምዕራፍ 24 ላይ ከቁጥር 1 ጀምሮ መድኃኔዓለም ኢየሱስ ክርስቶስ ያስተማረው ድንቅ ነገር ይሄው ነው። ብዙ ተአምራትን እያደረጉ የአስማት የምትሃትን ተአምር በህዝቡ ፊት እያሳዩ እያስመሰሉ የሚያሳዩ ነቢያት ይመጣሉ፣ ሐሰተኞች ይመጣሉ። ማስመሰል ነው፣ መሆን አይደለም። ከነዚህም ራሳችሁን ጠብቁ ብሏል። ሌላው ግን የውሸትም ያልሆነ ነገርም ያደርጋሉ። ለዚህ የአይን ምስክር ነው። ታሪክ አልጠቅስላችሁም። ለምሳሌ ጌታ እግዚአብሔር አሉ አንድ ቀን ነው የሰማሁት። እግር ጥሎኝ እንደሚባለው እኔም አይን ጥሎኝ ነው መቼም እንጂ ለምን አየህ እንዳትሉኝ። አይንም ይጥላል አንዳንድ ቀን አይደል? አንዳንዶቻችሁ እርግጠኛ ቻናሉ እንደምሉ ታዩት ይሆናል። ኧረ እባካችሁ ይቅርባችሁ። ለንብ እንጂ ለዝንብ ቀፎ ይሰራል ወይ? እና የዝንብ ቀፎ እንዳታደርጉ ቴሌቪዥናችሁ። ምን አየሁ? በሆነ አጋጣሚ እግዚአብሔር ድንቅ ስራ ሊሰራ ነውና እዚህ የሚሞቱ ሰዎች አሉ አሉ። ከህዝቡ መካከል የሚሞቱ ሁለት ሰዎች መጡ። የሚሞቱ ኑሩ ተብለው ያያችሁም ትኖራላችሁ። መጡ፣ የሆነ ነገር አረጋቸው አሉ እና ሞትን አሉ። ሞት በትእዛዝ እንደዚህ ህይወትን በትእዛዝ አያመጡትም ወይ? የጣላቸውን እንግዲህ ገደልኳችሁ ያላቸውን ሰዎች ደግሞ መልሶ አስነሳቸው በጌታ ስም ብሎ አስነሳቸዋል። ሞተን ነበር ተነሳን አሉ። ይህንንም አመነ ሰው። አሁን ምን ማለት ነው? እኔ ቅድም ያልኳችሁ ይሄ ሂውማን እንትን አለመሆኑን ጠርጥሩ የምላችሁ ለዛ ነው። ይሄ ጭንቅላት ይሄ ማሰቢያ ስራውን አጥቷል። በጣም ከባድ ነገር እኮ ነው። ምን እየሆነ ነው? እኔ ከነሱ እናደርጋለን ተሚሉት የውሸት ተአምር ይልቅ ይሄንን እውነት ነው ብሎ የሚቀበለው ሰው ነው የሚገርመው። አጨብጫቢው ነው የሚገርመው።
እና እንደ ሲሞን ባለ የሐሰተኛ ምትሃት ሰውን እንደዚህ እናደርጋለን የሚሉ፣ ሁለተኛ በሐሰት የተደራጀ መዋቅራዊ ሴራ የሚሰሩም አሉ። በተደራጀ ሐሰት ሰውን የሚያጭበረብሩ እነዚህ እንዳሉ እንድታውቁ ነው። ሌላው እንዲያው ወደ አባቶቻችን ስንመጣ እንዲያው እንዴት ነው የሚለውን የመጨረሻው መጨረሻ ይሁንና እንመልከተው። አባቶቻችን ለመሆኑ እንዴት አድርገው ፈወሱ? ፈዋሽነታቸው ሰውን ሲያድኑ ሰውን ሲረዱ እንዴት ነበረ ህይወታቸው? በጠዋቱ መርሐ ግብር የነበራችሁ ሐዋርያት ሥራ ምዕራፍ 14 አይታችኋል። አሁን ደግሞ ሌላ ነው የምናገረው። በዚሁ በሐዋርያት ሥራ ምዕራፍ 20 ቁጥር 9 ላይ ቅዱስ ጳውሎስ አንድ ወጣት በሱ ትምህርት ተመስጦ እየሰማ እያለ በቤቱ መስኮት ፎቅ ላይ ካለው መስኮት ሆኖ ነበር የሚሰማውና ያ ወጣት የቅዱስ ጳውሎስን ትምህርት እየሰማ እንቅልፍ መጣበት፣ ወድቆ ሞተ። እየሰማችሁኝ ነው? ሕይወት ያለውን ቃል እየሰማ ከረጅም ህንፃ ላይ ወድቆ ሞተ። የሐዋርያት ሥራ ምዕራፍ 20 ደነገጡ ሰዎች። ቤተሰቦቹ ሞቶ ልጃቸው በድንገት ነፍሱ ከስጋው ተለይታ በጣም ሲደነግጡ እያለቀሱ እያለ ቅዱስ ጳውሎስ ሄደና አፋፍሶ አነሳው፣ ጸለየ። ከዚያ ቅዱስ ጳውሎስ እሱን የሞተውን ብላቴና ሞቷል ብለው ወዳጆቹ ሊገንዙት፣ ወላጆቹ ሊቀብሩት እያሉ እያለቀሱ ሳለ በኃይለ እግዚአብሔር የተለየችዋን ነፍስ የተሰበረውን አጥንት ጠግኖ ቁስለኛውን አክሞ ወደ ቀደመ ሕይወቱ መለሰው። ሰዎቹም እግዚአብሔር በቅዱስ ጳውሎስ አድሮ ያደረገውን ነገር ሰምተው እግዚአብሔርን አመሰገኑ። ግን ቀጥሎ ምስክርነት ስሙ፣ ይህንን ብላቴና ሲንቀዠቀዥ ከፎቅ ላይ ወድቆ የነኛ ዳንኩት ብሎ መጽሔት ላይ አላወጣው። ያኔ መጽሔት የለም። አርዮስፋጎስ አደባባይ ላይ አልተናገርም። ምስክርነት ስጥር የነኛ ዳንኩ አላለ። ዛሬ ቢሆን ኖሮ ስንት ሚዲያ ያወጣው ነበር፣ ስንት ነቢያት ይቆራርሰው ነበር። እኔ ነኝ እያለ የስንት መጽሔት የከቨር ሽፋን ይሆን ነበር። ይሄ ሰው ከሞት በእንትና አማካይነት ሄዳ ነው ተብሎ። እውነተኞቹ ይሄንን ነው የሚያደርጉት። እነዚህ ግን ያልሞተ እናስነሳለን ብለው ማስታወቂያ ሲሰሩ እናያለን። እንምጣ ወደ ሌላው። እስኪ እንዲያው አባቶቻችን ድንቅ ተአምር ሲያደርጉ እንዲህ በአደባባይ ያወቁልን ነው ወይ የሚሉ እስኪ እንዲያው በጣም የሚገርመውን የማቴዎስ ወንጌል ምዕራፍ 20 ቁጥር ምዕራፍ 17 ቁጥር 20 ላይ ያለውን ታሪክ በጣም ባጭሩ ልናገር። ትርጓሜው ነው። ወንጌሉ እንዲህ ይላል፣ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስተው ወደዚያ ሂድ ብትሉት ይሄዳል ይላል። የምን ቅንጣት ታህል አለ አላችሁ አይደለም? የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ነው የሚለው። ክርስቲያኖች ይሄንን ያደረጓሉ፣ ተራራ ያነሷሉ። ባጭሩ ለመናገር ያህል ጫማ ሰፊው ስምዖን ይባላል። ማን ስምዖን አልኳችሁ? ምስኪን ሰው ይሄ ነው እንጂ የሚገርም ነው። ጫማ ይጠርጋል፣ ጫማ ይሰፋል። የሰው ጫማ ያወዛል፣ ራሱ ግን መንገድ ላይ ጠውልጎ ይኖራል። የሰውን ጠውላጋ ጫማ ንጹህ እያደረገ እሱ ግን ጭምት ሆኖ ያደፈ የቆሸሸ ለብሶ በከተማ ውስጥ ይኖር ነበር። ጫማ ሰፊው ስምዖን። ከዕለታት በአንድ ቀን አንድ የእስልምና እምነት ተከታይ ወደ ሊቀ ጳጳሱ ሄዶ ከባድ ጥያቄ አመጣ። ምን ብሎ? ሃይማኖታችሁ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስቶ ወደዚያ ሂድ ብትሉት ይሆናል ይላል። እስኪ እንደው ባካችሁ አንድ ተራራ ነቅላችሁ አሳዩኛ። እነዚህን ነበር ማለት እንኳን ተራራ ጠጠር ያንቀሳቀሳሉ። ሊቀ ጳጳሱ ብልህ ናቸው። ወደ የት ምን ማድረግ እንዳለባቸው ያውቃሉና እስኪ ይሄንን ድንቅ ነገር እኔ ማድረግ ስለማልችል ሃይማኖቴ እንደ አባቶቼ የቀና ነው፣ ግን ይሄ ሃይማኖት ስላለ ብቻ አይደለም፣ ልዩ ጸጋ ይፈልጋል። እስኪ ሰው ፈልጉልኝ ሃይማኖቴ እንዳይፈተን፣ ወንጌል እንዳይነቀፍ፣ ክርስትና እውነተኛ ነው አይደለም እንዳይባል። ተራራ ስላነሳ አይደለም ስለተነሳም አይደለም ጉዳይ እውነት ነው፣ ግን እስኪ ፈልጉልኝ ይሄን የሚያደርግ ሰው አሉ። ሲፈለግ እመቤታችን በሱባኤ
እንዲህ የሚባል ሰው በዚህ ከተማ ይኖራል፣ ሂድና እሱን አስመጣል። ተፈለገ፣ ተገኘ። እንዲህ ነው ጉዳዩ፣ እባክህን ድረስልንና ከጭንቀት አውጣን ሲሉት አረ ሌላ ስሞን ይሆናል እኔ አይደለሁም አላቸው። ተመልከቱ። ማን ነገራችሁኝ? እንዴት አወቃችሁ? ይገርማል እኮ። እሺ የት ነው? መኪና ተዘጋጅቷል? ስንት ይከፈላል? አበል አልተደራደረም። በአበል ከሚፈውሱ ነቢያት እግዚአብሔር ይሰውረን። ይህም ከባድ ነው። በመጨረሻው ምን አለ? የሚገርመው ነገር ይሄ ነው። በል አለ ሊቀ ጳጳሱ፣ እኔ ከህዝቡ ጋር ነው የምሆነው። አንተ እኔን ታየኛለህ፣ እኔ ስሰግድ ትሰግዳለህ፣ እኔ ስነሳ ትነሳለህ። በመጨረሻ ህዝቡ አንተን እያየ ይጸልያል፣ አንተ ደግሞ እኔን ታያለህ። እኔ ከህዝቡ ጋር ነው የምሆነው፣ ማንም እንዳያውቀኛል። እውነት ነው። ይሄ ስርዓት ተከናወነ። በመጨረሻ ተራራው ቁጭ ብድግ ሲል ዛሬ ድረስ በግብጽ የተራራው ጠባሳ ይጎበኛል። ይሄንን ተአምር አድርጎ ግን እወቁልኛል ተባለ። የሚገርማችሁ አሁን ይሄ ጾመ ነቢያት የሚባለው ከህዳር 15 ጀምሮ ያለው 3ቱ ቀን የአብርሃም ሶርያዊ መታሰቢያ ይባላል። ተራራውን የፈነቀለው እኮ ያ መስኪኑ ሰው ነው። ግን ህዝቡ አላወቀው። በእርግጥ ቤተክርስቲያን አብራ ታስበዋለች ከህዳር 15 ጀምሮ ባለው 3 ቀን ጾም ውስጥ። እኔ የምለው እንዲህ ድንቅ ነገር የሚያደርጉ ነቢያት እንኳን በቤተክርስቲያን ታሪክ ውስጥ ይሄንን ግዙፍ ነገር እያደረጉ እወቁልኝ አይሉም ነበር። እኔ የምለው እንዲያው ተራራው ለነዚህ ተነስቶ ቢሆን ይሄንን አንስተን ተራራ ልንነቅልበት ነው ብለው ሳያመለክቱ ይቀራሉ። ልንተክልበት ነው እንኳን ተራራ እንደው ገለባ ማንሳት ቢችሉ በጸሎት አያችሁት? ህዝቡ እንዳያውቀኛል። ተመልከቱ። አሁን ደግሞ ህዝብ ይወቀን ነው ትግሉ። እነዚያ የቀደሙት ደግሞ ህዝብ እንዳያውቅብን ነው የሚሉ። እውነተኛ ቅድስና ራሱን ይገልጣል እንጂ እኔ ቅዱስ ነኝ የሚለው አካል ገልጦት አያውቅም። የጫማ ሰፊው ስምዖን ቅድስና የተገለጠው በራሱ አይደለም፣ ከሞተ በኋላ ስጋው ላይ መቃብሩ ላይ በተደረጉ ድንቅ ታምራቶች ነው። ቅድስና፣ ነቢይነት፣ ሀብተ ጸጋ እንደዚህ ነው። ራሱ ይገልጣል እንጂ አይገለጥም። ነቢይነት ሰዎችን፣ ሐዋርያነት በድሮም ቢሆን ነቢያት ራሱ የነቢይነት ጸጋ ገለጣቸው እንጂ ራሳቸውን አልገለጡም። ስለዚህ እንደዚህ ነው። ሌላ በመጨረሻ ልናገረው የምፈልገው ነጥብ የቅዱስ ባስልዮስ ታሪክ ነው። ማን አልኳችሁ? አቤት ባስልዮስ። ሰዓቱ ካለ ነው ይሄን የምናገረው። እሺ 3 ደቂቃ አለኝ፣ እስከ 1 ሰዓት ነው የምቆየው። ባስልዮስ ቅዱስ ኤፍሬም በህልም አይቶት በራእይ አይቶት ነበረ እና የበቃ ሰው ነው። ቅዱስ ኤፍሬም የሶርያው ሊቅ ቅዱስ ሰው ወደ ባስልዮስ የቂሳሪያ ሊቀ ጳጳስ ይሄዳል። ሲሄድ እንደጠበቀ ሆኖ አላገኘው። ሊቀ ጳጳሱ ከላይ የወርቅ ካባ የወርቅ ልብስ ለብሷል፣ የወርቅ መቋሚያ ይዟል፣ የወርቅ ቆባ በቃ በወርቅ ነዷል። በራእይ ያየሁት ደግ ሰው ይሄ ነው እንዴ? እውነተኛ መናኝ እኮ እንደዚህ በወርቅ አይነድም አይንቆጠቆጥም። ወይኔ እንደዚህ እያብለጨለጩ እንደዚህ እየተብረቀረቁ ጽድቅ አለ እንዴ? ህልሜ ትክክል አይደለም ማለት ተሳስቻለሁ እያለ ሲያወጣ ሲያወርድ 5 ነገር አይቶ ተረድቷል። ስለ ባስልዮስ ቅድስና 5 ነገር አይቷል። 5ቱ ለጊዜው ይቆየን። ዋናው ነጥብ ግን ምንድነው? ቅዱስ ባስልዮስ ወደ አውደ ምሕረቱ ሲመጣ ህዝቡ ላይ ጉባኤ አስፍቶ ሲያስተምር የሚለብሰው ከላይ ልብሱ ያማረ ልብስ ነው፣ በጣም ያማረ። ከውስጥ ግን ለካ የብረት ስጋውን የሚቆነጥጥ ስጋውን የሚጎዳ የሚያቆስል የብረት ቀበቶ ነው የሚታጠቀው ከውስጥ። የኛ ዘመን ደግሞ ወደ ቤታችን እንመለስ። ነቢያት ነን የሚሉ በየቤቱ ደረስንላችኋለንላችሁ የሚሉ እንደ ውጭ ላይ ብቻ አይደለም፣ እኛ ቤትም ውስጥ ያለው ችግር ከውስጥ ወርቅ ከላይ ደግሞ ያደፈ ቆሸሸ ልብስ ለብሰው ይታያሉ። ይሄም የተገለበጠ ጽድቅ ነው። ቅድስና ከውስጥ ነው የሚሆነው። ራሱ ይወጣል እንጂ እናውጣ ብለው ቅድስናቸውን አደባባይ ላይ አይቸበችቡትም። ሚዲያ ላይ የዋለ ነብይነት ሐዋርያነት የለም፣ ሊኖርም አይችልም። እና ቅድስና ከውስጥ ነው። አሁን ግን እኛ ቤትም የኛን ቤት ማሳረጊያ አላርገው። አንድ አጥማቂ ያሉ ስማቸውን አልጠቅስም፣ ምናልባት ታውቋቸው ይሆናል።
ቅር ካላችሁም ይበላችሁ። እንግዲህ ምንም ላደርግ አልችልም። በዚህ እንደማይላችሁ ተስፈኛ ነኝ። ማሳረግ ያደርጋቸዋለሁ። እኛም ውስጥ ችግር አለ። እግዚአብሔር ያላወቃቸው ያልተጠመቁ አጥማቂዎችም አሉ። ልክ ከዛ መንፈስ ጋራ ተባብረው የሚሰሩ ማለት ነው፣ እዚህ ከምናየው መንፈስ ጋራ። እና ምን ልላችሁ ፈልጌ ነው፣ ሰውየው ያጠምቃሉ። እየሰማችሁ ነው አላችሁ? እስኪ መኖራችሁን ንገሩኝ። አትታዩም። ያው ትላንትም ነግሬያቸዋለሁ። ጥላችሁኝ ብትሄዱስ? እና ይሄ አጥማቂ ያጠመቁ በነገራችን ላይ ይሸጣል። ሲዲ የተጠመቁበት እና ያጠመቁ ይሸጣል። ዛሬም ፎቶ የሚሸጡ ነቢያት አሉ ይባላል። እነ ኢሳይያስ ፎቶ ሸጠዋል ወይ? አረ የሚሸጥ ነብይነት የለም። ዛሬ ግን የሚቸበችበው የቅዱሳንን ስዕል ካሰበሩ በኋላ የድንግል ማርያምን ስዕል የኢየሱስ ክርስቶስን ስዕል እንድንጥል ካደረጉ በኋላ የራሳቸውን ፎቶ እንድንሰቅል ያደረጉ በዚህ ሀዚም ህዝብን የተበተኑ ሰዎች ይሄን እያየ እንኳን ህዝቡ ዝም ብሏል። አሁንም ሰማይ እስኪሰነጠቅ ይጮሃል። እግዚአብሔር በእውነት ይቅር ይበለን። እና አጠመቁ። እዚያ ሲያጠምቁ ምን ይላል መንፈስ? ወጣሁ አቃጠሉኝ፣ አባቴ አቃጠሉኝ። እሺ በል ውጣ ማል ይሉታል። ማለ ርኩስ መንፈሱ ማለ። በማን ማለ መሰላችሁ? መጀመሪያ በስላሴ ማለ። በማን ማለ ንገሩኛ? በስላሴ። ቀጥሎ በጻድቃን በሰማዕታት በቅዱሳን መላእክት በቃ ይምላል። እና በል እንግዲህ ወደ ልቡ ከመለስከው ይሄንን ታማሚ በል የኔን ስም ጥራ አንተ ይሉታል። አባቴ እርሶ ስምማ ያቃጥለኛል፣ ኧረ ያቃጥለኛል አልችለውም። ያው ነው እግዚአብሔር የፈጠረው ሰይጣን ነው ሰው የሰራው ሰይጣን ነው? እስኪ ፍረዱ። ሰፈር ለሰፈር ይሄ ነቢያት የፈጠሩት መንፈስ አለ። አረ ካራት የሚፈራ ሰይጣን። በነገራችን ላይ እንኳን የጎረምሳ እግር ሊነካው ሰይጣን ራሱን እንኳን መግደል አይችልም። ረቂቅ ነው። የሚመታ አካል የለውም። ረቂቅ ነው። ርቀቱ አልተለየውም። የክብሩ ጸጋ ነው የጎደለ ዲያብሎስ ወይም አጋንንቱ። አይታችሁታል? ሰይጣን በካራቴ ሲወርቅ ታየኝ እኮ። እንዳውስ በትግልስ ሲያስወጣ የትኛው ነብይ ነው? የትኛው ሐዋርያ ነው? እስኪ ተመልከቱ የሐዋርያ ሥራ ምዕራፍ 3። ወደ ሌላ ጥቅስ ሄድኩ እንዴ? ያንን መሄድ ቀና ብሎ መቆም የማይችለውን ሰው በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ቆመ። ይሄ ነበረ ጸጋ። አንደኛ ማስታወቂያ የሌለው፣ ሁለተኛ እወቁልኝ ተብሎ በሲዲ የማይቸበቸብ። በእርግጥ በዛ ጊዜ የለም፣ ግን እወቁልኝም እንኳን የለም። ሌላው ነጥብ ግን በቃል ብቻ። በምን ብቻ አልኳችሁ? አሁን እናቴ ቴስታው አክሮባት እየሰሩ የሚገለባበጡት ነገር ቦክሱ እንደው የህዝብ ስንቱ ነው የሚችለው? ሰይጣን ነፍሱን ይቀጠቅጣታል፣ እንትና ደግሞ ስጋውን ይቀጠቅጣል። እንዲህ ሆኖ ኑሮ እና ተቃጠልኩ። የሶትን ስምማ እኔ መጥራት አልችልም። ይቺ ሰው ሰራሽ ሰይጣን ትባላለች። ፌክ ሰይጣን፣ ዝም ብሎ አርቲፊሻል ቻይና ሰራሽ ሰይጣን በሉት። ተመሳሳይ እውነተኛው ሰይጣንማ ፍጡር አቃጥሎት ፈጣሪ ሳያቃጥለው አይቀርም። የአጥማቂ ስም አቃጥሎት በስሙ የተጠመቀበት የእግዚአብሔር ስም እንዴት ይቀዘቅዘዋል? እንኳን የእሳትነት የጭስነት እኮ ጸጋ የለውም። ይሄኔ እኔ ያቃጠልኩ አባቴ ያቃጥላል። ደግሞ ለመሆኑ ምን ያቃጠለ ይሉታል? አባቴ ጸውሮት ነው ያቃጠለኝ። በኋላ እንዳየሁት ግን ቆባቸውን ሲያወልቁ እሳቸው መላጣ ናቸው። እና ራሱ ሰይጣኑ ሰው ሰራሽ ሰይጣን መሆኑ ይታወቃል። በዚህ ከእንደዚህ አይነት ነቢያት እግዚአብሔር ይሰውረን። ያስተማረን የአባቶቻችን አምላክ በቀናችሁ በጸናችሁ ሃይማኖታችን ጸንተን መንግስተ ሰማያትን እንድንወርስ ይርዳን። ስብሐት ለእግዚአብሔር።